የሚሰሩት ሰዎች አላህ ፊት መሰክርባቸዋለን ሁላችንም ከፕል ምናምን ይያሉ ቪዲዮ የሚሰሩትን ፎሎው የምታደርጉ ለነሱ ላይክ የምታደርጉ ሪአክሽን የምትሰጧቸው ኮሜንት የምታደርጉላቸው አላህ ፊት ነው የምንጠያየቀው አለቀ خلاص ማንንም ይሁን ማንንም ወላ ሙስሊም ሆነ ወላ ክርስቲያን ሆነ ወላ አይሁድ ሆነ ማንንም ይሁን ፌስቡክ ላይ የተሰበሰቡ ቲክቶክ ላይ የተሰበሰቡ ላይቭ ይገባሉ ላይቭ ላይ ገብተው ይፈነጩብናል لا حول ولا قوة إلا بالله ኮመንት ላይ ምን ተፈጠረ ለምትሉ ስለ ትዳር ጉዳይ ዳዕዋ ሲደረግ አንዳንድ የብልግናን ቪዲዮ ሲሰሩ የነበሩ ሴት ሆነው እንደ ወንድ አክት እየሰሩ የነበሩ ወንድ ሆነው እንደ ሴት ሻሽ ጠንጥመው አክት ሲሰሩ የነበሩ ወንድ ሆነው እንደ ሴት አክት ማድረግ የተረገመ ነው የሚያስብለው በእስልምና ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ المتشبه بالنساء من الرجال ብለዋል ሰለላሁ ዐለይሂ ወሰለም قال عليه الصلاه والسلام ሴት ሆና እንደ ወንድ አክት ማድረግ ያስረግማል ይሄ የተረገመን ስራ እየሰሩ ፎሎ የሰበሰቡ ሰዎች ዛሬ ላይ ወጥተው መጻደቅ ጀመሩ ዛሬ ላይ ወጥተው በእስልምናችን መቀለድ ጀመሩ ከዚያም አለፍ ብሎ በትዳር ማሾፍ ያምራቸዋል ትዳር የሚቀለድበት ነገር ነው እንዴ ትዳር እናንተ ሰፋጣ የምታረጉበት ነገር የምትቀልዱበት ነገር ነው ስለዚህ አሁን እነኚህን በደንብ ያስጠገባችሁት እንዲፈነጩ ያደረጋችሁት እናንተ ፎሎወሮች ናችሁ በፊት እኮ ሴቶቻችን እኮ በጣም ያፍሩ ነበር አይደል እንዴ እኔም ማስታውሰው ያንን ነው የማቀውም ያንን ነው የማቃቸው በአካባቢ ያሉ ሴቶችም እነዚያ ናቸው በጣም የሚያፍሩ አላህን የሚፈሩ የሚጠነቀቁ አይደለም ለነሱ ስም ለጓደኛቸው ስም የሚጨነቁ ጓደኛቸው ከፋች ከተባለ የሚሩቁ ናቸው ነው የማቃቸው ሴት ተኩኖ ሚዲያ ላይ ተወጥቶ ሰውነት እንዲህ ተገላልጦ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ይሄንን ነገር እስቲ በደንብ አርጋችሁ ስሙኝ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰሃቢይ መተወሳቸው ጋር አንቱ የአላህ መልእክተኛ ቂያማ መች ነው የሚቆመው ብሎ ይጠይቃቸዋል ሰሃቢዩ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱለት ماذا اعددت لها متى الساعه ብሎ ሲጠይቅ ምን አዘጋጀህላት ለቂያማ እኮ አንድ ሰው እኮ ሳያዘጋጅ እኮ ቂያማ መመኘት እኮ የለም አይደል ምን ብታዘጋጅላት ነው ሞትንና ቂያማን የተመኘው ብለው ጠየቁ ከዚህ ያለ ነብዩ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ የሰራሁት መልካም ነገር እንኳን የለኝም ግን እርሶን ወዶታለሁ አላህን ወዳለሁ እርሶን ወዶታለሁና ያ ብቻ ናት መልካም ነገር ከዚያ ነብዩ ሰለላሁ ዐለይሂ ወሰለም المرء مع من احب አሉ ማንንም ሰው ቂያምለት ሲቀሰቀስ ከሚወደው ሰው ጋር ነው የሚቀሰቀሰው እናንተም ዛሬ ፎሎው የምታደርጓቸው ሴት ሆነው በወንድ የሚመስሉ ወንድ ሆነው በሴት የሚመስሉ ቂያምለት ከነሱ ጋር እንደምትቀሰቀሱ አትጠራጠሩ ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው انتهى الامر ሴት ሆኖ ወንድ የሚመስል ወንዶና ሴት የምትመስል እንዲሁም ደግሞ ማህበረሰቡ በዚና እንዲስፋፋ በደንብ እየተጉ ያሉ ወንድሞች አሉ ዚናን ለማስፋፋት በደንብ እየጣሩ ያሉ ከሴት ጋር መተው እየተቃቀፉ ቪዲዮ የሚሰሩልን ከሴት ጋር ወጥተው ፎቶ ፖስት የሚያደርጉልን ሚስቶቻቸው ያሉትን hatta ከሚስቶቻቸው ጋር እንኳን ፎቶ መልቀቅ ማን ይፈቀድላቸው ሲጀመር እነኚህን ሰዎች ስትከተሉ ቂያም እለትም ስትቀሰቀሱ ከነሱ ጋር እንደምትቀሰቀሱ ፎሎ ያደረጋችሁትና ያን ነገር የምታገኙበትን በአጠቃላይ ሰዎች በእናንተ ምክንያት የሚያገኙትን በእናንተ ኮሜንት ምክንያት ፎሎ የሚደረጉትን በእናንተ ላይክ ምክንያት ፎሎ የሚደረጉትን ነገርም አላህ ፊት እንደምትጠየቁበት እርግጠኛ ሆናችሁ ተንቀሳቀሱ ልናገር የገባሁት ይሄንን ነው خلاص ይሄን ነግራችሁ ነው የመጣሁት ዛሬ ፎሎ ያደረጋችሁትን የናንተን ፎሎ ግቡና ተመልከቱ ማን ነው ፎሎ ያደረኩት ፎሎ ያደረጋችሁት ሰው ያስቀኛል ብላችሁ የምትከተሉት ሰው እሱ እኮ ደስ የሚል የደስ እኮ አላት እሱ እኮ የሀገሬ ልጅ ነው እሱ እኮ የሰፈር የመንደሬ ልጅ ነው የመንደርህ ልጅ አላህ ፊት እንደሚያወጣ እናያለን የሰፈርህ ልጅ አላህ ፊት እንደሚጠቅምህ እናያለን እስቲ ቁጭ ብለን አብረን እንመለከታለን እዚያኔ አላህ ይጠብቀን ሁላችንንም እዚህ ወንድሞችና እህቶች አኺራችንን የምንሰራው ደግሞ ዘንድሮ እኮ ወጣቱ እንዳለ ያለቀ ያለበት ዘመን ላይ እኮ ነው ያለነው ስንት ወጣት ነው አሁን በዚህ ሳምንት ብቻ የተቀበረው ትናንትና ንጽር ላይ ይሰራ የነበረው ወንድማችን ንጽር ላይ እንኳን ይሰራ አልነበረም ወላኪን በዳዕዋው ሴክተር ላይ አንዳንድ ነገሮችን ሼር ማድረግ የሚታወቅ ወንድማችን አረፈ አሉን ስሙን አላስታውስም አሁን ላይ ወጣት ነው ልጁ ገና ልጅ ነው
ሰሞኑን አንድ ወንድማችንን ዳዕዋው ሴክተር ላይ ነሺዳ ላይ የሚሰራ ወንድማችን መሐመድ ሰዒድ እሱ አረፈ። ወጣት ነው ገና ሮጦ ያልጠገበ ሰው። ብሩክ ወንድማችን ብሩክ ወንድማችን መሐመድ ሰዒድ አናፍርም እንደኛ ትናንትና መሐመድ ሰዒድን ቀብረን ትናንትና ወንድማችን ብሩክን ቀብረን ተመልሰን መተን ዛሬ እነኚህ ባለጌዎችን የምንከታተል ብልግና የሚያስተምሩንን ልጆቻችንን ብልግና የሚያወርሱትን ሰዎች የምንከታተል አላህን አንፈራም? አናፍርም? የኔ ልጅስ አጠገቤ ተቀምጦ የነሱን ድምጽ የሚሰማው ልጅ አጠገቤ ተቀምጦ እኔ የምከታተለውን ይሄን ብልግና ቪዲዮ የሚመለከትን ልጅ ነገ ሲያድግ እንዴት አድርጌ ነው በስርዓተ ደግምለው? ህይወት የሙዚቀኛ ህይወት ነው። እኛ የምንፈልገው የልጆቻችን ህይወት ደግሞ የኛም ኻቲማ አምሮልን የልጆቻችን ልጆች ህይወት ደግሞ የሱዴስና ሹሬምን ነው የምንፈልገው። የለም እንዲህ የሚባል ነገር። መጥፎ ነገር ሰራን አይደል በዚያ ልክ ነው የሚከፈለን፣ መልካም ነገር ሰራን በዚያ ልክ ነው የሚከፈለን። እንተሃ خلاص። የምትከተሉትን ሰዎች እወቁ።